ሰላም የኢትዮ ባይብል ትሪቪያ ቤተሰቦች እንኳን ወደ ዩቲዩብ ቻናላችን መጣችሁ። እንዲሁም እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ በኢትዮጵያ አቆጣጠር ፋሲካ ይከበራል። እንደተለመደው ዛሬም 10 ጥያቄዎችን አዘጋጅተንላችኋል። እነዚህ ጥያቄዎች ከፋሲካ በዓል ጋር የተገናኙ ናቸው። እናንተ ስንቱን እንመልሳለን ብላችሁ ታስባላችሁ? እስቲ ወደ ጥያቄው እንሂድ። በኢየሱስ ፈንታ ማን ተፈታ? በርባን ተፈታ። ማቴዎስ ምዕራፍ 27 ከቁጥር 15 እስከ 26 ያለውን ይመልከቱ። ከኢየሱስ ጋር አብረው የተሰቀሉት እነማን ናቸው? ከኢየሱስ ጋር አብረው የተሰቀሉት ሁለት ወንበዴዎች ወይም ወንጀለኞች ናቸው። ሉቃስ ምዕራፍ 23 ቁጥር 32ን ይመልከቱ። ኢየሱስ አብረውት ከተሰቀሉት ከክፉ አድራጊዎቹ ለአንዱ ዛሬ ከእኔ ጋር በየት ትሆናለህ አለው። በገነት ትሆናለህ አለው። ሉቃስ ምዕራፍ 23 ቁጥር 43ን ይመልከቱ። ወታደሮች ኢየሱስን ከሰቀሉ በኋላ ልብሱን ምን አደረጉት? ልብሱን ዕጣ ተጣጣሉበት። ዮሐንስ ምዕራፍ 19 ከቁጥር 23 እስከ 24 ያለውን ይመልከቱ። በኢየሱስ ልብስ ላይ ዕጣ የተጣጣሉት ስንት ወታደሮች ናቸው? አራት ወታደሮች ናቸው። ዮሐንስ ምዕራፍ 19 ከቁጥር 23 ጀምሮ ያለውን ይመልከቱ። ኢየሱስ በተሰቀለ ጊዜ ይህ በእውነት የእግዚአብሔር ልጅ ነበር ያለው የመቶ አለቃ ማን ነው? ሮማዊው መቶ አለቃ ነበረ። ሉቃስ ምዕራፍ 23 ቁጥር 47ን ይመልከቱ። ክርስቶስ ስለ ዳሽ ሞተ፣ ተቀበረ፣ በሶስተኛውም ቀን ተነሳ። ክርስቶስ ስለ ኃጢአታችን ሞተ፣ በሶስተኛውም ቀን ተነሳ። አንደኛ ቆሮንቶስ ምዕራፍ 15 ከ3 እስከ 4 ያለውን ይመልከቱ። ኢየሱስ ከሞት ከተነሳ በኋላ በምድር ላይ ለስንት ቀን ተመላለሰ? ኢየሱስ ከሞት ከተነሳ በኋላ ለ40 ቀን በምድር ላይ ተመላለሰ። ሐዋርያት ሥራ ምዕራፍ 1 ቁጥር 3ን ይመልከቱ። ለዛሬ የነበሩን ጥያቄዎች ይህን ይመስላሉ። እናንተ ስንቱን መለሳችሁ? ኮሜንት ላይ ያሳውቁን። የዛሬውን ቪዲዮ ከመጨረሻችን በፊት ኢየሱስን አሳልፎ የሰጠው ይሁዳ ኢየሱስን ከሰጠ በኋላ ምን እንደሆነ መጽሐፍ ቅዱስ የሚነግረንን አብረን እናነባለን። ዛሬ የማነባው ከአዲሱ መደበኛ ትርጉም ነው። የሚገኘው
ማቴዎስ ወንጌል ምዕራፍ 27 ጀምሮ ያለውን ነው። ጠዋት በማለዳ ላይ የካህናት አለቆችና የሕዝብ ሽማግሌዎች ሁሉ ኢየሱስ ስለሚገደልበት ሁኔታ ተመካከሩ። ካሰሩትም በኋላ ወስደው ለገዢው ለጲላጦስ አሳልፈው ሰጡት። አሳልፎ የሰጠው ይሁዳም ኢየሱስ እንደተፈረደበት ባየ ጊዜ ተጸጸተ። የወሰደውንም 30 ጥሬ ብር ለካህናት አለቆችና ለሕዝቡ ሽማግሌዎች መልሶ በመስጠት ንጹሕ ሰው አሳልፌ በመስጠቴ በድያለሁ አለ። እነሱም ታዲያ እኛ ምን አገባን? የራስህ ጉዳይ ነው አሉት። ስለዚህ ይሁዳ ብሩን በቤተ መቅደስ ውስጥ ወርውሮ ወጣ። ሄዶም ራሱን ሰቅሎ ሞተ። የካህናት አለቆች ብሩን አንስተው የደም ዋጋ ስለሆነ ወደ መባ ልንጨምረው አይፈቀድም አሉ። ተመካክረውም ለእንግዶች የመቃብር ስፍራ እንዲሆን በገንዘቡ የሸክላ ሰሪውን ቦታ ገዙበት። ስለዚህ ያ ቦታ እስከ ዛሬ ድረስ የደም መሬት ተብሎ ይጠራል። በዚህም በነቢዩ ኤርምያስ እንዲህ ተብሎ የተነገረው ተፈጸመ። ለእርሱ ዋጋ ይሆን ዘንድ የእስራኤል ልጆች የገመቱትን 30 ጥሬ ብር ተቀበሉ። እግዚአብሔርም ባዘዘኝ መሰረት ለሸክላ ሰሪው ቦታ ከፈሉ። ለዛሬ የነበረን ይሄ ነበረ። ስለተከታተላችሁ እናመሰግናለን። በሚቀጥለው ሳምንት እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። በየቀኑ ጥያቄዎችን መመለስ የምትፈልጉ ከሆነ ፎሎ አድርጉን። ዩቲዩብ ላይ፣ ፌስቡክ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ በየቀኑ 3 ጥያቄ እንለቃለን። አብረን በጥያቄዎች መጽሐፍ ቅዱስን እናጠናለን። እስከዛው ድረስ መልካም ሳምንት ይሁንላችሁ። Come join our Ethio Bible Trivia family. Let's learn and share together happily. Subscribe yadruku, subscribe today. He was filled with faith to light the way. Like and share the joy with all your friends on this fun journey that never ends. Ethio Bible Trivia, come on and play. Come join our Ethio Bible Trivia family. Let's learn and share together happily. Subscribe yadruku, subscribe today. He was filled with faith to light the way. Like and share the joy